ዋና ዋና ዜናዎች አረንጓዴ አሻራ መርሃ ግብር በምርምር የታገዘ እንዲሆን ትኩረት ተሰጥቶ እየተሰራ መሆኑን የቦንጋ ዩኒቨርሲቲ ገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ የተባበሩት መንግስታት ሁለተኛው የሥርዓተ ምግብ ጉባኤ ላይ ለመሳተፍ ወደ ኢትዮጵያ ከመጡ የዓለም አቀፍ ተቋማት መሪዎችና የሥራ ኃላፊዎች ጋር ተወያዩ የሚሉ የዕለቱ ዋና ዋና ዜናዎቻችን ናቸው። ሰላም ጤና ይስጥልን የተከበራችሁ የከፋ ቴሌቪዥን ተከታታዮች እንደምን ቆያችሁ? ለዕለቱ የዜና ወጃ ሰዓታችን ደርሶ ያዘጋጀናቸውን ዜናዎች እነሆ ይዘን ቀርበናል። ከዜናዎቹ ጋር ምህረት ብርሃኑ ቆይታ አደርጋለሁ። አሁን በዝርዝር ወደምንመለከታቸው ዜናዎቻችን ስናልፍ አረንጓዴ አሻራ መርሃ ግብር በምርምር የታገዘ እንዲሆን ትኩረት ተሰጥቶ እየተሰራ መሆኑን የቦንጋ ዩኒቨርሲቲ ገለጸ። ዩኒቨርሲቲው ከምስራቅና ደቡብ አፍሪካ የማህበራዊ ሳይንስ ምርምር ድርጅት ጋር በመሆን በከፋ ዞን ቢጣ ወረዳ ሸዳ ቀበሌ የችግኝ ተከላ መርሃ ግብር አካሂዷል። ቡናን ጨምሮ ዘርፈ ብዙ ጠቀሜታ ያላቸው ችግኞች በፕሮጀክቱ ለታቀፉ ሴት አርሶ አደሮች ተሰራጭቷል። ዘገባው የባልደረባችን ታምራት ኃይሌ ነው፣ እንደሚከተለው ይቀርባል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት ከ2011 ዓ.ም የጀመረው የአረንጓዴ አሻራ ተከላ መርሃ ግብር ተጠናክሮ እንደቀጠለ ይገኛል። ባለፉት ዓመታት በተከናወኑ ስራዎችም አመርቂ ውጤቶች እየተመዘገቡ መምጣታቸውንም የተለያዩ ምንጮች ይጠቁማሉ። ይህንን መሰረት በማድረግ የቦንጋ ዩኒቨርሲቲ ከምስራቅና ደቡብ አፍሪካ የማህበራዊ ሳይንስ ምርምር ድርጅት OSSREA በተባለው መንግስታዊ ያልሆነ ግብረሰናይ ድርጅት ጋር በመተባበር በከፋ ዞን ቢጣ ወረዳ ሸዳ ቀበሌ የችግኝ ተከላ መርሃ ግብር አካሂዷል። በመርሃ ግብሩ የተገኙት የከፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ እንዳሉት ለከፋ ማህበረሰብ የማንነት መገለጫ የሆነውን ቡና በስፋትና በጥራት ለማምረት ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። በምርምር የተደገፉ ስራዎች የቡና ምርትና ምርታማነትን ለማረጋገጥ ጉልህ ሚና እንዳላቸው ያስገነዘቡት አቶ ደመላሽ ይህንን እውን ለማድረግ ከቦንጋ ዩኒቨርሲቲ ጋር በቅርበት እየተሰራ መሆኑንም ጠቁመዋል። የዞኑ የቡና ሽፋን ከ2000 ሄክታር በላይ መድረሱን ተናግረው ከምርታማነት አንጻር ውጤት እየተመዘገበ መሆኑን አስረድተዋል። ለከፋ ማህበረሰብ ቡና ማለት የማንነት መገለጫው ነው። ይህ መነሻ በማድረግ እንግዲህ ቡና የተገኘው በዞናችን ዴቻ ማንከራ ላይ ነው። ይህን ልማት ማጠናከር ስላለብን ከቅርብ ጊዜ ወዲህ ምሮ ይዘን በተለይ ከፋ የቡና መገኛ ብቻ ሳይሆን የልማትና የግብይት ማዕከል ትሆናለች ከሚል አንጻር ዘርፈ ብዙ ተግባራት ሲከወኑ ቆይቷል። በተለይ ተጠቃሚነትን ማረጋገጥ ስላለብን በሰፊው ማልማት ስላለብን ከ10 ዓመት በላይ የማስፋት ስትራቴጂ በመንደፍ በሰፊው መላውን አርሶ አደር በማሳተፍ ወደ ተግባር የገባንበት ሁኔታ አለ። ከዛ ባለፍ ደግሞ ምርታማነቱን ማሳደግ የሚቻለው በተለይ ምርምርን ማጠናከር አለብን ከሚል አንጻር ከቦንጋ ዩኒቨርሲቲ ጋር በቅርበት እየሰራን እንገኛለን። የቦንጋ ግብርና ምርምር በተገቢው በቅርበት እየተከታተለ ያለበት ሁኔታ አለ። ይሄን አጠናክረን መቀጠል አለብን ብለን ብዙ ስራዎች እየተሰሩ ይገኛሉ። ይሄን መነሻ ተደርጎ አሁን ባለው ነባራዊ ሁኔታ የዞናችን የቡና ሽፋን ከ200 ሺህ ሄክታር በላይ ደርሷል። የምርታማነት መጠንም በአማካይ ከ10 ሺህ ቶን በላይ ወደ ማዕከላዊ ገበያ በማቅረብ ላይ እንገኛለን። በመርሃ ግብሩ ላይ ተገኝተው ንግግር ያደረጉት የቢጣ ወረዳ ዋና አስተዳዳሪ አቶ ዳግማዊ ማሞ ፕሮጀክቱ በሸዳ ቀበሌ 108 ሴት አርሶ አደሮችን በማቀፍ የተለያዩ የልማት ስራዎች እያከናወነ እንደሚገኝ ገልጸው ይህም የሴቶችን ተሳትፎና ኢኮኖሚያዊ ተጠቃሚነት ለማረጋገጥ የሚደረገውን ጥረት ያግዛል ብለዋል። ኦስሪያ የተሰኘ ፕሮጀክት በወረዳችን ሸዳ ቀበሌ 108 የሚሆኑ ሴት አርሶ አደሮቻችንን በማቀፍ የተለያዩ የልማት ስራዎችን እየሰራ ይገኛል። ሴት አርሶ አደሮቻችን አቅማቸውን አጎልብተው በኢኮኖሚ በማህበራዊ ተጠቃሚ እንዲሆኑ ለማስቻል ያላሰለሰ ጥረት እያደረገ የማይተካ ሚናውን እየተጫወተ የሚገኝ ፕሮጀክት ነው። ስለዚህ ይህ ፕሮጀክት እንደ ወረዳችን ትልቅ አሻራ ያለው ለወደፊትም ከዚህ ባለፈ ከሸዳ ቀበሌ ወጥተን ሌሎች ተጨማሪ ቀበሌዎችን አቅፈን በርካታ ስራዎችን አብረን የምንሰራ እንደሚሆን ተስፋ አደርጋለሁ። የፕሮጀክቱ አስተባባሪ አቶ አለሙ ተስፋዬ የፕሮጀክቱ ዋና ዓላማ ለሴት አርሶ አደሮች ጥምር እርሻን ማስተዋወቅና ሴቶች በልማት ስራቸው ንቁ ተሳታፊ በመሆን ተጠቃሚነታቸውን እንዲያረጋግጡ ለማስቻል እንደሆነም አብራርተዋል። የኛው ፕሮጀክት እዚህ እንደምታዩት ኢምፓወሪንግ ኢትዮጵያን ኮፊ ሳውዝ ሳውዝ አፕሮች ቱ ክላይሜት ፋይናንስ ኤንድ ካርበን ክሬዲት የሚል ፕሮጀክት ቀርጸን
ከጃንዋሪ በፈረንጆች አቆጣጠር ከጃንዋሪ 2025 ጀምሮ በዚሁ በሸዳ ቀበሌ ውስጥ 108 ሴት አርሶ አደሮችን ያካተተ ፕሮጀክት ቀርጸን እየተንቀሳቀስን እንገኛለን። በቦንጋ ዩኒቨርሲቲ የቡና ሳይንስ ተመራማሪና የፕሮጀክቱ አማካሪ እጩ ዶክተር ወርቁ አለሙ በበኩላቸው ፕሮጀክቱ 3 ዓላማዎችን መሰረት አድርጎ የሚንቀሳቀስ ፕሮጀክት መሆኑን ጠቁመዋል። ሴት አርሶ አደሮችን ማበረታታት፣ በጠባብ ማሳ ላይ ጥምር እርሻ በማልማት ተጠቃሚ እንዲሆኑ ማስቻልና ከካርበን ሽያጭ ገቢ እንዲያገኙ ለማድረግ መሆኑን አስረድተዋል። ኦስራ 3 መሰረታዊ ዓላማዎች አሉት። አንደኛው እናቶችን ማብቃት ነው። በተለይ በኢኮኖሚ ካፓሲቴት የሆኑ አቅም ያላቸው ከባሎቻቸው ገንዘብ የማይጠይቁ ሌላ ወጪ ወይም ሌላ ጥቅማ ጥቅም የማይጠይቁ በራሳቸው ጊዜ ሀብታም የሆኑ የፈለጉትን ነገር መግዛት የሚችሉ በጓሮአቸው ላይ አልምቶ መጠቀም የሚችሉ እናቶችን መፍጠር ኢምፓወር ማድረግ በተለይ ጀንደር ኢኳሊቲ ላይ ከፍ አድርጎ መስራትን መሰረት አድርጎ ነው የሚለው። በተለይ አሁን ስንመለመል 108 ሴቶች ናቸው ከዚህ የተመለመሉት። ፕሮግራሙን መሩት እነሱ ናቸው። ስራውን መሩት እነሱ ናቸው። ኢንካሙን ጀነሬት ሲደረግ መሩት እነሱ ናቸው። ከባሎቻቸው ጋር ተደጋግፎ ቤተሰቦቻቸውን የሚደግፉ ባላቸውን የሚደግፉ አቅም ያላቸው እናቶችን መፍጠር ነው አንደኛው ዓላማ። ሁለተኛው ዓላማ አግሮ ፎረስትሪ ሲስተም ወይም ጥምር እርሻ የሚለውን በጠባብ ማሳ ላይ ወይ በአንድ ማሳ ላይ 4 እና 5 አይነት ሰብሎችን ወይም ምርቶችን እንዴት አድርጎ አምርቶ መጠቀም ይቻላል የሚለው ነው ኮንሰፕቱ። ለምሳሌ አሁን በምናሰራው ማሳ ላይ ሙዝ አለ፣ ቡና አለ፣ የጥላ ዛፍ አለ፣ ቦሎቄ አለ። አንዱ ናይትሮጂንን ፊክስ በማድረግ ሌላውን የሚደግፍ አንደኛው ለአንደኛው ጥላ የሚሆን አንደኛው ለአንደኛው ጥሩ ፊድባክ የሚሰጥ ወይም እርስ በርስ ተደጋግፎ ማደግ የሚችሉ ጥምር እርሻ ላይ ያሉ በአንድ ማሳ ላይ 4 እና 5 አይነት ሰብሎችን ወይም ተክሎችን እንዴት አድርጎ ተክሎ መጠቀም እንደሚቻል የአግሮ ፎረስትሪ ሲስተምን ዴቨሎፕ ማድረግ ነው። ይሄ በጣም ሰፊ ጥቅም አለው። አንደኛው ባያፈራ ከሌላኛው ምርት ያገኛል። ለምሳሌ ሙዝ ዘንድሮ ባያፈራ ከቡና ያገኛል፣ ቡና ባያፈራ ከሙዝ ያገኛል። ከስር ቦሎቄ ቢዘራ ከቦሎቄ ያንዳንዷን ነገር ጥቅም ላይ ስለምትውል፣ ሁለተኛ የአየር ንብረት ለውጥን ለመከላከል ነው። ሶስተኛው የኦስራ ዓላማ ካርበን ትሬድ ነው። አሁን እነዚህ የተከሉ ያሉት ቡና፣ ሙዝ እና የጥላ ዛፍ ከ4 እና 5 ዓመት በኋላ መጀመሪያ የ108ቱንም ማሳ ኮኦርዲኔት ወስደናል። በጂፒኤስ አፈር ናሙና በሙሉ ወስደናል። በአፈር ውስጥ ያለውን ካርበን መጠን ምን ያክል እንደሆነ አጥንተናል። ከ5 ዓመት በኋላ እንደገና የአፈር ናሙና እንወስዳለን፣ እናጠናለን። አጥንተን የቀነሱትን የካርበን መጠንን በካርበን ትሬድ ውስጥ ገብቶ ወይም በካርበን ንግድ ውስጥ ገብቶ በዶላር እንዲከፈላቸው እናደርጋለን ማለት ነው። አስመዝግበናል በካርበን ንግድ ላይ። ስለዚህ ሶስተኛው ዓላማ ዜጎችን በአግሮ ፎረስትሪ ሲስተም የካርበን ልቀትን በመቀነስ ክላይሜት ቼንጅ ላይ በጎ ተጽዕኖ በማሳረፍ ክፍያ የሚያገኙበትን መንገድ ማመቻቸት ነው ሶስቱ ዓላማ ማለት ነው። ቡናን ጨምሮ ዘርፈ ብዙ ጠቀሜታ ያላቸው ከ95,000 በላይ ችግኞች በፕሮጀክቱ ለታቀፉ 108 ሴት አርሶ አደሮች ተሰራጭቷል። በፕሮጀክቱ ታቅፈው ድጋፍ ከተደረገላቸው ሴት አርሶ አደሮች መካከል ያነጋገርናቸው ፕሮጀክቱ ስላደረገላቸው ድጋፍ ምስጋናቸውን አቅርበው ለፕሮጀክቱ ውጤታማነት እንደሚሰሩም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የተባበሩት መንግስታት ሁለተኛው የስርዓተ ምግብ ጉባኤ ላይ ለመሳተፍ ወደ ኢትዮጵያ ከመጡ የዓለም አቀፍ ተቋማት መሪዎችና የሥራ ኃላፊዎች ጋር ተወያዩ። ወንድሙ ካኪሎ። ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም የምግብና የእርሻ ድርጅት ፋኦ ዋና ዳይሬክተር ኩ ዶንግዩን በጽህፈት ቤታቸው ተቀብለው አነጋግረዋል። የተባበሩት መንግስታት የስርዓተ ምግብ ጉባኤ በአዲስ አበባ በሚጀምርበት ዕለት የዓለም የምግብና የእርሻ ድርጅት ፋኦ ዋና ዳይሬክተር ኩ ዶንግዩ በድጋሜ ወደ ኢትዮጵያ እንኳን ደህና መጡ እላለሁ ብለዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዘላቂ የምግብ ዋስትናን ለማረጋገጥ በሚደረገው ጥረት ፋኦ የኢትዮጵያ ቁልፍ አጋር ሆኖ መቀጠሉን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፉ የግብርና ልማት ፈንድ ኢፋድ ፕሬዝዳንት አልቫሮ ላሪዮ ጋርም ተወያይተዋል። የዓለም አቀፍ የግብርና ልማት ፈንድ ኢፋድ ፕሬዝዳንት አልቫሮ ላሪዮ እንኳን ወደ ኢትዮጵያ በደህና መጡ ሲሉ መልእክታቸውን አስተላልፈዋል። የዓለም አቀፍ የግብርና ልማት ፈንድ ኢፋድ የገጠሩን ማህበረሰብ በማብቃት አካታችና ዘላቂ የግብርና ልማት ለማሳደግ አይነተኛ ሚና መጫወቱን መቀጠሉን ጠቅላይ ሚኒስትሩ በውይይታቸው ጠቁመዋል።
ለፈተና የማይበገር አኗኗርን ለመገንባት ከተቋሙ ጋር ላለን ጠንካራ ትብብርና የጋራ ተልዕኮ ከፍ ያለ ዋጋ እንሰጣለንም ብለዋል። በተያያዘ ዜና ጠቅላይ ሚኒስትሩ የዩኤንዲፒ የአፍሪካ ቀጠና ዳይሬክተር አሁና ኢዚያኮንዋንን እንኳን በደህና መጡ ብለዋል። ተቋሙ ዩኤንዲፒ በመላው የአፍሪካ አህጉር አካታች ልማትን ለማሳደግና ለሰላም ግንባታና ጽናት ያለውን ጠንካራ ትብብር በእጅጉ እናደንቃለን ብለዋል ጠቅላይ ሚኒስትሩ። ከዚሁ ዜና ሳንወጣ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት መንግስታት ምክትል ዋና ጸሐፊ የሆኑት አሚና ጄ መሐመድን በጽህፈት ቤታቸው ተቀብለዋል። በመላው አፍሪካና በተቀረው ዓለምም አካታችና ለተለያዩ ፈተናዎች የማይበገር የምግብ ስርዓት አስፈላጊነትን ጨምሮ በሌሎች ጉዳዮች ላይ ፍሬያማ ውይይት ማድረጋቸውን ገልጸዋል። ኢትዮጵያ ለመጪዎቹ 3 ቀናት በአዲስ አበባ የሚካሄደውን ሁለተኛውን የተባበሩት መንግስታት የምግብ ስርዓት ጉባኤ በጋራ በማዘጋጀቷ ኩራት እንደሚሰማትም ገልጸዋል። ኢትዮጵያ በተቀናጀ ፖሊሲዎቿ ለአየር ንብረት ጥበቃ ምላሽ ሰጪ በሆነ የግብርና ስራዋ ብሎም በምግብ ዋስትናና ለሁሉም የተመጣጠነ ምግብ የማቅረብ ማህበረሰብ መር ዘዴዎቿ የምግብ ስርዓትን ለማሻሻል ባላት ጽኑ አቋምና ተግባር እንደምትቀጥልም አረጋግጠዋል። ሄፓታይተስ ቢ የተሰኘ የጉበት ኢንፌክሽን ለመከላከል አስፈላጊውን ቅድመ ጥንቃቄ ማድረግ እንደሚገባ በቦንጋ ገብረ ጻዲቅ ሻዋ አጠቃላይ ሆስፒታል የጤና ባለሙያዎች አሳሰቡ። በዓለም ላይ 2 ቢሊዮን ሰዎች በበሽታው የተጠቁ ሲሆን 257 ሚሊዮን የሚሆኑት ደግሞ በጠና መታመማቸው ተጠቁሟል። በበሽታው ምንነትና የመከላከያ መንገዶች ዙሪያ ባልደረባችን ብሩክታዊት ብርሃኑ የሆስፒታሉ ባለሙያ ከሆኑት ዶክተር ተሻለ እንዳለው ጋር ቆይታ አድርጋለች። ተከታትለን እንመለስ። በገብረ ጻዲቅ ሻዎ አጠቃላይ ሆስፒታል ጠቅላላ ሐኪም ዶክተር ተሻለ እንዳለማው እንደገለጹት በመላው ዓለም ከ2 ቢሊዮን ሰዎች ማለትም ከ3 ሰዎች መካከል አንድ ሰው በሄፓታይተስ ቢ የተጠቃ ሲሆን 257 ሚሊዮን የሚሆኑ ሰዎች ደግሞ በጸና የታመሙ መሆናቸውን መረጃዎች ያመለክታሉ ብለዋል። ይህም ማለት ቫይረስን ከሰውነት ማስወገድ አይቻልም። በሄፓታይተስና ከሱ ጋር በተያያዘ 700 ሺህ የሚጠጉ ሰዎች በየዓመቱ ለህልፈት እንደሚዳረጉ የዓለም ጤና ድርጅት መረጃ ያመለክታል። ለመሆኑ ሄፓታይተስ ቢ ምንድን ነው ብለን ላነሳንላቸው ጥያቄ ተከታዩን ብሏል። ሄፓታይተስ ከስሙ ስንነሳ ሄፓታይተስ የሚለው መጀመሪያ ማየት አለብን። ላቲን ወርድ ነው። ሄፓታይተስ ማለት እንግዲህ የጉበት ብግነት ወይም ኢንፍላሜሽን ወይም ኢንፌክሽን የምንለው ነው። እንግዲህ የጉበት ብግነት የሚያመጡ ብዙ በሽታዎች አሉ። ከነዛ ውስጥ አንዱ ቀዳሚው ቫይረስ ነው። ከቫይረሶች ደግሞ ቀዳሚ የሆነ ደግሞ ሄፓታይተስ ቢ ቫይረስ ምንለው ማለት ነው። እንግዲህ ሄፓታይተስ ቢ ቫይረስ አሳይን የተደረገው በግኝቱ ነው። ኤ ቢ ሲ ዲ ኢ የሚባሉ አሉ። ከነዛ ውስጥ ቢ ደግሞ አሳይን የተደረገው ከቀጥሎ ስለተገኘ ነው። በግኝት ነው ማለት ነው አሳይን የሆነው ማለት ነው። ሄፓታይተስ ቢ የምንለው ኢት ኢዝ ኤዲኤንኤ ቫይረስ ነው። በዝርያው ኤዲኤንኤ ቫይረስ ነው። ጉበትን በከፍተኛ ደረጃ ከሚያጠቁ ቫይረሶች አንዱ ነው። አሁን ከረንትሊ በጣም ወረርሽኝ በጣም አስከፊ በሽታ ከሚያመጡ የጉበት በሽታዎች አንዱ ሄፓታይተስ ቢ ቫይረስ ነው ማለት ነው። በደብሊውኤችኦ 2022 ሪሰርች እንደሚያመለክተው አራውንድ 250 ሚሊዮን የሚሆኑ ግለሰቦች በዚህ ቫይረስ ተጠቂ እንደሆነ ያሳያል። ከነሱ ደግሞ 1.1 በአንድ አመት ውስጥ እንደሚሞቱ ያሳያል ማለት ነው። በሀገራችንም በጣም ኮመን የሆነ ነው። አራውንድ 10% የሚደርሰው የሄፓታይተስ ቢ ቫይረስ ተጠቂዎች ናቸው ማለት ነው። እንግዲህ ሄፓታይተስ ቢ ቫይረስ የጉበት ደረጃን በሁለት ከፍለን እናየዋለን የሚያመጣውን ችግር ማለት ነው። የአጭር ጊዜና የረጅም ጊዜ ወይ ደግሞ ስር የሰደደ ብለን ማየት እንችላለን ማለት ነው። አጭር ጊዜ የምንለው ያው በራሱ ጊዜ ዩዥዋሊ ሪዞልቭ ያደርጋል። ሪሜኒንግ 95% ሪዞልቭ ያደርጋል። 5% ደግሞ ስር ሰደድ ወይንም ለረጅም ጊዜ የጉበት በሽታ የሚያመጣ ችግር ነው ማለት ነው። ሄፓታይተስ ቢ ቫይረስ ማለት እንግዲህ የዲኤንኤ ቫይረስ ነው። ከሄፓታይተስ ወይንም ደግሞ የጉበት ችግር ከሚያመጡ አንዱ የቫይረስ አይነት ነው ማለት ነው። ሄፓታይተስ ቢ የተለያዩ ምልክቶች እንዳሉት ገልጸዋል። ምልክቶቹን በብዛት አንዴ ተሎ አያሳዩም። ሄፓታይተስ ያው ሪስፖንድ የሚያደርግ ጄኔቲክ ፕሪዲስፖዚሽን የምንለዋለን። አንዳንድ ሰው ላይ ተሎ ማኒፌስት ያደርጋል፣ አንዳንድ ሰዎች ደግሞ ላያሳይ ይችላል። ምልክቶችን እንግዲህ ወደ ሁለት መክፈል እንችላለን። የመጀመሪያው ቅድም ያልኩት አኪዩት ኢንፌክሽን ወይም የአጭር ጊዜ ወይም አጣዳፊ የምንለው አለ። ሁለተኛው ደግሞ ክሮኒክ ኢንፌክሽን ወይም ደግሞ ስር የሰደደ የምንለው አለና ይሄ በአኪዩት በምንለው እኒ ፍሉ ላይክ ሲምፕቶሞች አሉ። ለምሳሌ ትኩሳት ይኖራል፣ በጣም ከባድ ድካም አለ፣
ምግብ ፍላጎት መቀነስ አለ፣ ኪሎ መቀነስ አለ እና በቀኝ በኩል ከእምብርት በላይ ደግሞ ሆድ ህመም አለ። አይን ቢጫ መሆን፣ ይሄ ነጩ ፓርት አለ ስኬሌራ የምንለው ቢጫ መሆን አለ። የሽንት ቀለም መቀየር ጠቆር ይላል። የሰገራ ነጭ መሆን፣ የምግብ ፍላጎት መቀነስ፣ እነዚህ አኪዩት ላይ የምናያቸው ወይም የአጭር ጊዜ ኢንፌክሽን ከምንላቸው ውስጥ አንዱ ማለት ነው። ለረጅም ጊዜ እንግዲህ በጊዜ ካልታከመ ይሄ ሄፓታይተስ ቢ ቫይረስ እየቆየ ሲሄድ እንግዲህ ስር ሰደድ ወይም ክሮኒክ ኢንፌክሽን ካመጣ በኋላ እንግዲህ ጉበትም እና ጠባሳ ይፈጥራልና ወደ ካንሰር ሊቀየር ይችላል። ወደ ካንሰር ከተቀየረ በጣም ክብደት መቀነስ ሊኖር ይችላል። ሲቀጥል ደግሞ ሆድ ማበጥ ሊኖር ይችላል። ወደ ደም ስሮች ሊሄድ ይችላል። መጨረሻ ላይ ደግሞ ሄፓቲክ ኢንሴፋሎፓቲ እንለዋለን ወደ ጭንቅላት ሊሄድ ይችላልና እስከ ኮማ ወደ ራስ መሳት ሊያመጣ ይችላልና እነዚህ ናቸው ምልክቶቹ። አስቀድመን እንዴት መከላከል እንችላለን የሚለው ላይ ተከታዩም ብለዋል። እንግዲህ ሄፓታይተስ ቢ ቫይረስ መከላከል እንችላለን። ቀድመን እንግዲህ በሽታው ሳይመጣ መከላከል የምንችልባቸው መንገዶች አሉ። የመጀመሪያው ክትባት ነው። አንድ ህፃን ከተወለደ በኋላ ታይሙን ጠብቆ ክትባቱ ስኬጁል ላይ ማስከተብ ያስፈልጋል። ሁለተኛ ደግሞ ቀድመን ክትባት ለምሳሌ አንድ ህፃን ከእናቱ ሄፓታይተስ ቢ ቫይረስ ብትሆን ከዛ ቢወለድ ከተወለደ በኋላ ቫክሲን እና ኢሚኖግሎቢን ይባላል ከተወለደ በ12 ሰዓት ወይም እስከ 24 ሰዓት ባለው ውስጥ መውሰድ ይችላል ማለት ነው። ስለዚህ መከላከል እንችላለን። ስለዚህ በክትባት መከላከል እንችላለን ማለት ነው። ሁለተኛው ደግሞ መተላለፊያ መንገዶችን በደንብ ማወቅ አለብን። መተላለፊያ መንገድ ያልናቸው ቅድሞች አንደኛ ከሄፓታይተስ ቢ ቫይረስ ካለበት ደም ንክኪ ማስወገድ፣ ሁለተኛ ደግሞ አንሴፍ የሆነ ወይንም ልቅ የሆነ ግብረ ስጋ ግንኙነትን ማስወገድ ያስፈልጋል ኮንዶም በመጠቀም ማለት ነው። ሶስተኛ ቅድም ያልነው ከእናት ወደ ልጅ ያለው ድህረ ወሊድና ቅድመ ወሊድ ክትትል ያስፈልጋል እናቶች ላይ ያስፈልጋል። ሌላ እነዚህ ስለታማ የሆኑት ቅድም ያልናቸው መርፌ፣ ምላጭ ያሉትን በጋራ አለመጠቀም። ስለዚህ እነዚህ መተላለፊያ መንገዶች በደንብ አውቆ ራስን መጠበቅ ያስፈልጋል። ጾታዊ ጥቃትን ከመከላከል አኳያ ሁሉም ኃላፊነቱን መወጣት እንደሚገባው የክልሉ ሴቶች፣ ህፃናት፣ ወጣቶችና ማህበራዊ ጉዳይ ቢሮ አሳሰበም። ቢሮው ከዩኒሴፍ ጋር በመተባበር ጾታን መሰረት ያደረጉ ጥቃቶችን መከላከልን በተመለከተ ስልጠና በቦንጋ ከተማ ሰጥቷል። ቤተልሔም መምሩ ዝርዝር አላት። በስልጠናው የተገኙት የክልሉ ሴቶች፣ ህፃናት፣ ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ገነት መኩሪያ እንደገለጹት ጾታዊ ጥቃትን ለመከላከል በቢሮ ዘርፈ ብዙ ተግባራትን እያከናወኑ መሆኑን ገልጸዋል። በጣም በትኩረት ነው በሴቶች ልጆች ላይ ጥቃት። ሴቶች ስንል የአዋቂ ሴት ሊሆን ይችላል፣ በልጅነት ያሉ ህፃናት ሴትም ህፃን ወንድም ሊሆን ይችላል። አጠቃላይ ጥቃትን በተመለከተ ሰፊ ስራዎች በመንግስትም በመንግስታዊ ባልሆኑ ድርጅቶች ገንዘብ ድጋፍም ብዙ ስራዎች እየተሰሩ ነው ያሉት። ከዚህ ውስጥ እንግዲህ ከፍትህ አካላት ጋር ከፖሊስ ፍርድ ቤት ከፍትህ ጋር የምንሰራቸው ስራዎች አሉ። አልፈንም ደግሞ ማረሚያ ቤት ደረጃ ድረስ የምንሰራቸው ስራዎች አሉ። በራሳችን ደግሞ ከሚኒስቴር መስሪያ ቤቱ በእቅድ የተሰጡ የራሳችን የአመታዊ እቅድም አለን። በተለያዩ ደግሞ መንግስታዊ ባልሆኑ ድርጅቶችም አንድ ላይ ብዙ ስራዎች ተሰርተዋል። ከተሰሩት ውስጥ የሴት ልጅ ግርዛትንና ያለ እድሜ ጋብቻን ከቀበሌዎች ማጽዳት ነው ማለት ነው። በመለካከት ስልጠና በመስጠት በማደራጀት ክበባትን፣ የልጃገረድ አደረጃጀትን፣ የወጣቶች አደረጃጀትን፣ የአዋቂ ሴቶች አደረጃጀትን፣ የአዋቂ ወንዶች አደረጃጀትን አደራጅተን የሴት ልጅ ጥቃትን በተመለከተ ያለ እድሜ ጋብቻን እና የሴት ልጅ ግርዛትን በተመለከተ በእያንዳንዱ ቀበሌ እንዲሰራ የምንሰራቸው ስራዎች አሉ። ይሄ ስራ ከሃይማኖት አባት ጋርም ከሀገር ሽማግሌ ጋርም አብረው ይሰራል ማለት ነው። ስልጠናዎች አሉ፣ ውይይቶች አሉ፣ ድጋፎች አሉ። ጥቃቱ ከደረሰ ደግሞ ጥቃት ለደረሰ ሴት ልጅ ስነ ልቦና ማህበራዊና ህግ አገልግሎትም ይሰጣል ማለት ነው። በድምሩ ብዙ ናቸው። ግን በዚህ አመት ብቻ እንኳን ወደ 62 የሚሆኑ ቀበሌዎች ከሴት ልጅ ግርዛት እና ያለ እድሜ ጋብቻ ነጻ አድርገናል ማለት ነው። ይሄን ነጻ አድርገናል ስንል በመረጃ ላይ የተደገፈ መሆን ስላለበት ከታች ከቀበሌ ምክር ቤት ጀምሮ የሴቶች አደረጃጀት በተሳተፈ መልኩ የሚያረጋግጡት ነው ማለት ተረጋግጦ ምክር ቤታቸው እየወሰኑ እስከ ወረዳ ድረስ መጥቶ የወረዳው አስተዳደር የወረዳው ምክር ቤት ሁሉ በሚያውቀው መልኩ ተረጋግጦ የመጣ በመረጃ የተደገፈ ወደ 62 የሚሆኑ እንኳን ዘንድሮ አመት ነጻ ያደረግናቸው ቀበሌዎች አሉ ማለት ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ ቢሮ ሴቶች በልማት ማካተትና
ተጠቃሚነታቸውን ማረጋገጥ ዳይሬክቶሬት ዳይሬክተርና የዩኒሴፍ ፎካል አቶ ኤፍሬም ጥላሁን በበኩላቸው የሴቶችን ጥቃት የመከላከል ተግባር በአንድ ተቋም ብቻ የሚገታ ሳይሆን እስከ ታችኛው መዋቅር ድረስ አደረጃጀቶችን በማጠናከርና ከባለድርሻ አካላት ጋር በመተባበር የሚቀረፍ መሆኑን አስረድተዋል። በአጠቃላይ ይህ ስራ የአንድ ግለሰብ አይደለም። መነሻው የጾታዊ ጥቃቶች መነሻዎች ከቤተሰብ አስተዳደግ ነው ወይ ከልጆች አስተዳደግ ነው የሚጀምረውና ልጆቹ በስነ ምግባር ታንጸው ያደጉ ልጆችና ከቤተሰባቸው የተሻለ አስተሳሰብ ይዘው ያደጉ ልጆች እነዚህ ጾታዊ ጥቃቶች ላይ አይዳረጉም። ስለዚህ ከቤተሰብ መነሳት አለበት ነው። ሌሎች መንግስታዊ የሚሆኑ መንግስታዊ ያልሆኑ ድርጅቶች የራሳቸውን ድጋፍ ሊያደርጉ ይገባል ነው። መንግስታዊ ያልሆኑ ድርጅቶች ሲባሉ በተለይ በጀንደር ቤዝድ ላይ ፎከስ አድርጎ የሚሰሩ ተቋማቶች አሉ። ከመንግስት ተቋማት ደግሞ የሚመለከታቸው ባለድርሻ አካላት አሉ። ለምሳሌ በሴቶችና ማህበራዊ ጉዳይ ቢሮ ብቻ የሚሰራ አይደለም። የጤናን ድጋፍ ይፈልጋል፣ የጸጥታ ኃይል የፖሊስ ድጋፍ ይፈልጋል፣ የፍትህን ይፈልጋል፣ የፍርድ ቤትን ይፈልጋል። ምክንያቱም እነዚህ ጉዳዮች አሁን ጥቃቶች 100% ልናስቆም የማንችልበት ሂደት ሊኖር ይችላል። ነገር ግን እነዚህ ጥቃቶች እንኳን ደርሶ የጥቃቱ ሰለባ የሆነ ሰው ነገ የራሱን ችግር የደረሰበትን ችግር ለፍትህ ለማቅረብ ትክክለኛ ፍትሃዊ እርምጃ እንዲወሰድ ይፈልጋልና ያ የፍትህን ድጋፍ ይፈልጋል። ሌላው ማህበረሰቡ እነዚህን ተግባራት ማግለል አለበት ብለን እናስባለን። እንደ ጎጂ ልማዳዊ ድርጊት ተብሎ በሁሉም ከንግግር በዘለለ በተግባር ማሳየት አለበት። ማህበረሰቡ የነቃ ተሳትፎ ማድረግ አለበት። በተለይ የሴት ልጅ ግርዛትን እንደ ትልቅ ኢሹ አድርጎ የሚወስዱ ሰዎች አሉ። የተሻለ ነው ብሎ የሚወስዱ አሉ። ስለዚህ የሴት ልጅ ግርዛት አካል ማጉደል እንደሆነ፣ የሰብአዊ መብት ጥሰት እንደሆነ በደንብ ማወቅ እንዳለባቸው፣ ለዚህ ደግሞ ግንዛቤ የሚያስጨብጡ አካላት በጣም ብዙ ናቸውና እነዚህ የትኛውም ተቋማት ይመለከተኛል የሚል ይሄ ብቻም ሳይሆን የኛ ስቴክሆልደሮች ወይም ፓርትነሮቻችን አብሮ በጋራ መስራት አለባቸው። የስልጠናው ተሳታፊዎች በሰጡት አስተያየት ከስልጠናው ባገኙት ግንዛቤ ጾታዊ ጥቃትን ለመከላከል በቁርጠኝነት እንደሚሰሩ ተናግረዋል። ስልጠናውን ያው በአግባቡ ተከታትለን ቀደም ሲል የምናውቃቸው ነገሮች ይኖራሉ። ተጨማሪ አቅም ይሆነናል ብቻም ሳይሆን እኛ ሳናውቅ የምናውቅ መስሎን ያለፍናቸውን በደንብ ተረድተን ወደ ተግባር ቀይረን ቀጣይ ላይ ትልቅ አቅም ስለሚሆነን ትልቅ ግብአት ነው የምወስደው። የዛሬ ስልጠና ትልቅ በጣም ኢሹና ወሳኝ ነው። ያለ እድሜ ጋብቻና ወይም የልጅነት ጋብቻና የሴት ልጅ ግርዛት ላይ ማለት ነው። እነዚህ በሚገረዙበት ሰዓት ላይ ወይም ያለ እድሜ በሚያገቡበት ሰዓት ላይ የሳይኮሎጂ ጫና ይመጣል። ሊያማት ይችላል፣ ሊያወራ ይችላል፣ ማህበረሰቡ ሊያገል ይችላል። ይሄ ችግር እንዳይመጣ ይሄ ስልጠና ወደ መሬት በማኑዋሉ መሰረት ወደ መሬት ወርዶ ማህበረሰቡ ግንዛቤ የሚወስድ ከሆነ በጣም የተሻለ ነው የሚል አለኝ። ለዚህ ችግር ያልተዳረጉትንም ደግሞ እዛ ቦታ እንዳይገቡ የተሻለ ድጋፍ የሚደረግበት ስልጠና ነውና የዛሬ ስልጠና ለየት ያለ ስልጠና ነው። ወደ መሬት አውርደን የተሻለ ስራ እንሰራለን። በመድረኩ የስልጠና ሰነድ ቀርቦ ማብራሪያ ተሰጥቶበታል። የተከበራችሁ የከፋ ቴሌቪዥን ተከታታዮች ለዕለቱ የተዘጋጁ ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራሁ ምህረት ብርሃኑ ቆይታ አድርጌያለሁ። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል መልካም ጊዜ